አባባላቸው አላሁ ተባረከ ወተዓላ በመድከም እንደማይገለጽ በድካም እንደማይገለጽ አላሁ ተባረከ ወተዓላ በቁርአን ነግሮናል። ያኒ የይሁዶች ንግግር ውሸት እንደሆነ ውድቅ እንደሆነ አላሁ ተባረከ ወተዓላ በቁርአን ነግሮናል። ወለቀድ ኸለቅና السماوات والأرض وما بينهما في 6 أيام وما مسنا من لغوب በማለት ሰማያቶችንና ምድሮችንና ሁለቱ መካከል ያሉ ነገራቶችን በ6 ቀናቶች ልክ ፈጥረናቸዋል። በ6 ቀናቶች ውስጥ ፈጥረናቸዋል። ኩሉ የውም ሚንሃ ቀድሩ 1000 ሰነት ወማ መሰና ሚን ልጉብ። የሁዶች አላህ ደክሞት በዓርሽ ላይ ተኛ ይላሉ። አላሁ ተባረከ ወተዓላ እኛ በልጉብ አንገለጽም፣ በድካም በመድካም አንገለጽም፣ ይሄ ውሸት ነው ብሎ አላሁ ተባረከ ወተዓላ የነሱን ንግግር ውድቅ አድርጎታል። የወሃቢዮች እምነት እንግዲህ ይሄ ነው። አላሁ ተዓላ በዛቱ ዓርሽ ላይ ነው ያለው የሚል ወልዒያዙ ቢላህ ላ በቁርአን ውስጥ የሌለ ወላ በሐዲስ ያልመጣ አንዳንድ ጊዜ ያኒ ቢኩል ወቃሐትን ወሃቢያው ምንድን ይላል? እነዚህ ሱፊዮች ወይንም ደግሞ አህባሾች አላሁ ተባረከ ወተዓላ ዓርሽ ላይ አይደለም ብለው ቁርአንን ያስተባብላሉ ብሎ አርረሕማኑ ዐለል ዓርሽ ኢስተዋን ይቀራልሃል መጥቶ ያነባል። እንዲህ ወመን አንከረ ልእስቲዋአ ሚነል ሙስሊሚን ያ አዩሀል ጀሁል፣ አንተ ጀሁል የሆንክ ሰው ሆይ አዩሀል ሙሸቢህ እስቲዋእን ማን ነው እስቲዋ አላ አላህ በእስቲዋ አይገለጽም ያለ እኮ ሱኒ የለም። አላህ በእስቲዋ አይገለጽም ያለ ሱፊ እኮ የለም። ኩሉና ነቁል አላሁ እስተዋ ዐለል ዓርሽ ሃዛ ኪታቡላህ፣ ይሄ የአላህ ኪታብ ነው። ይሄ የአላሁ ተባረከ ወተዓላ ንግግር ነው። ሊአነሁ አርረሕማኑ ዐለል ዓርሽ እስተዋ አላሁ ተዓላ ብለዋል። ኢስተዋ ያለው እንጂ ግን ኢስተቀረ አላለም፣ ጀለሰ አላለም፣ ቀዐደ አላለም። እኛ ሙሽኪላችን ከእስቲዋ ኢስተዋ ጋር እኮ አይደለም። ኢስተዋን እንዴት ነው የፈሰሩት ሙሸቢሆቹ? ኢቅተደው እነሱ ተከትለው ኢኽዋነሁም ቢኢኽዋኒሂም ልየሁድ በአይሁዶች በወንድሞቻቸው በይሁዶች ኢቅቲዳእ ቁድዋ አድርገው እነሱን ተከትለው አላህ ተባረከ ወተዓላ ዓርሽ ላይ ተደላደለ። አላህ በዛቱ ዓርሽ ላይ ነው ያለው። የአላህ መኖሪያ ዓርሽ ነው። አላሁ ተዓላ ዓርሽ ላይ ቀዐደ ነው የሚሉት። እብኑል ቀይም ምንድን ነው የሚለው? ወላ ቱንኪሩ አነሁ ቃዒዱን ወላ ቱንኪሩ አነሁ ዩቅዒዱህ አላለም እንደ እብኑል ቀይም የእብኑ ተይሚያ ተማሪ ሙሸቢሆቹ ሙጀሲሞቹ ወላ ቱንኪሩ ኢንካር አታድርጉ አነሁ ቃዒዱን አላህ ዓርሽ ላይ እንደሚቀመጥ ወላ ቱንኪሩ አነሁ ዩቅዒዱህ እንደዚያውም ላ ተእበው እምቢ ማለት የለባችሁም አላህ